እንዴት ከረማችሁ? የስንክሳር ቻናል ተከታታዮች ሰላም ነው ወይ? ጥሩ ይዛችኋል? ሳምንቱ ደርሶ እንደገና ተገናኘን። እንደተለመደው እንግዲህ በቀጥታ ወደ ዝግጅታችን ከመግባታችን በፊት ቻናላችንን ላይክ፣ ሰብስክራይብ እና ሼር አድርጉልን። ዛሬ ልንወያይ የመረጥንላችሁ ርዕስ ነገረ አይሁድ ይባላል። ስለ እስራኤሎች ነው ለመነጋገር የምንሞክረው አጠር ባለ ሁኔታ የእስራኤሎችን ታሪክ፣ ከዛ ቀጥሎ ደግሞ የቤተ እስራኤሎችን ማለት የኛው የኢትዮጵያ እስራኤሎችን ሁኔታ ደግሞ ከየት ተነስተው አሁን የት እንደደረሱ ለማየት እንሞክራለን። እንግዲህ የዚህ ቻናል አንዱ ሳይሆን ዋናው ዓላማ ያለንን የአጠቃላይ እውቀት ማድረቅና ማዳበር ነው፣ እርስ በርስ ማለት ነው። አንዱ አስተማሪ ሌላው ተማሪ ሳይሆን ብቻ በተወሰኑ ርዕሶች ላይ እየነካካን በፖለቲካ ድረስ በታሪክ ረገድ እንዲሁም በተለያዩ ነገሮች ላይ ያለንን አመለካከት ለማድረግ እንደመሆኑ መጠን ይህ ዝግጅት ለተጨማሪ ጥናት እንዲጋብዛችሁ ሆኖ የሚቀርብ እንጂ በራሱ ሙሉ በሙሉ የተሟላ አይደለም። ይህንን ዲስክሌመር ካቀረብኩ በኋላ ወደ ዝግጅት ይገባለሁ። እንግዲህ እስራኤሎችን በተመለከተ በኢትዮጵያ ውስጥ ያለው አመለካከት ከበፊት ጀምሮ እስካሁን ትንሽ ባህላዊም ነው። ብዙ ጊዜ መቼም አሁንም ቢሆን የእስራኤል አምላክ ሲባል ትሰማላችሁ። በተለኛ በእኛ ወጣትነት ጊዜ በጣም ነበር ያን ነገር እንትን የሚደረገው። እግዚአብሔር የመረጣቸው የራሱ ሰዎች እንደሆኑ ነው የሚታሰበው። በየጊዜውም ደግሞ በሚያገኙት ድልም በሚያስመዘግቡት ውጤትም የዛ ውጤት ምክንያት የተለዩ በፈጣሪ ዘንድ የተለየ ተቀባይነትና የተለየ ውዴታ ስላለባቸው ነው ተብሎም ይታያል። እንደ አንዳንድ ጊዜ እንደውም ጭራሽ እንደ ክርስቲያንም አድርገን እንቆጥራቸዋለን። በመሰረቱ ክርስቲያኖች አይደሉም እስራኤሎች፣ ሌላ ሃይማኖት ነው። የመጀመሪያ ሃይማኖት ቢሆንም ይሁዳውያን ናቸው። ብቻ ያለውን ብዥታ ለማጥራት ታስቦ አንደኛ ከተለያዩ መጽሐፍት፣ ሁለተኛ ግን ራሴም ከነሱ ጋር በአካል በኑሮ ተገናኝቻለሁ አንትወርፕ ባለውበት ጊዜ እና ከዛ ተነስቶ ደግሞ በመጠኑም ባህሪያቸውን ለመመልከት እንሞክራለን። ለመግቢያ ያህል ይሄን ካልኩ እንግዲህ ወደ ቀጥታ ወደ ነገረ አይሁድ እንግባ። በታሪክ ላይ አይሁዶች ለመጀመሪያ ጊዜ የተጠቀሱት ወይም ደግሞ ታሪክ አይሁዶችን ለመጀመሪያ ጊዜ የሚያውቃቸው በ1200 ዓመተ ዓለም ነው። በዚህ ጊዜ በተቀረጸ በአንድ የግብፅ ሂክሮግሊፍ ላይ ስማቸው ተጽፏል። የድሮ የግብፅ ጽሑፍ ማለት ነው። በዚህም ጽሑፍ ላይ እስራኤላት ተብለው ነው የተጠቀሱት። አንድ ነገድ መሆናቸውን፣ ሰዎች መሆናቸውን፣ ዘር መሆናቸውና በግብፅ ውስጥ እንደሚኖሩ በባርነት መጥተው እንደዛ ተብለው የተጠቀሱት ለመጀመሪያ ጊዜ ያን ነው። በ1200 ዓመተ ዓለም ከክርስቶስ ልደት በፊት 1200 ዓመት ማለት ነው። እነሱ ግን ራሳቸው አይሁዶች የዘር ግንዳቸውን የሚቆጥሩት ከ1800 ዓመት ጀምሮ ነው። በዛን ጊዜ ሜሶፖታሚያ ውስጥ ነበሩ። ሜሶፖታሚያ የአሁኑ ኢራቅ ነች እና ያን ጊዜ እዛ ከሚኖረው ከአብርሃም ነው የዘር ግንዳችን ሲዋረድ የመጣው ይላሉ። አብርሃም እንግዲህ ለመጀመሪያ ጊዜ እግዚአብሔር የተገለጠለት ሰው ነው። በጣም እግዚአብሔር የወደውም ያከብረውም ነበረ እና በኋላም ዘርህን እንደ ምድር አሸዋ አበዛዋለሁ እና ላስቀመጥኩልህ ደግሞ አገር አለ ወተትና ማር የምታፈልቅ እና እዛ ሄደህ አገርን መስረት ባለው መሰረት ሄዶ ከነዓን የነበረውን ምድር እስራኤል አድርጎ ነው የከፈተው ብለው በእነሱ ግምት ከ1800 ዓመት በፊት ጀምሮ ያለን ሰዎች ነን ነው የሚሉት። ከሁለቱ አባባል እንግዲህ በማስረጃ ረገድ 1200 የሚለው ነው ተቀባይነት ያለው። ምክንያቱም ተጽፎ የተቀመጠ ነገር ነው ያኛው ማለት ሂግሮግሊፍስ ላይ ስለራሱ ህዝቡ ራሱ የጻፈው ሳይሆን ሌሎች ለእስራኤሎች የጻፉት ነው። ይሄኛው ግን በአርኪኦሎጂም ሆነ በሌላ ነገር የተደገፈ ነገር የለውም፣ ግን ተደጋግሞ በመጽሐፍ ቅዱስ ላይ ያለ ስለሆነ ከሁለቱ አንዱን እንግዲህ እንቀበላለን ወይም ሁለቱን መቀበልም ይቻላል። በዚህ አይነት እንግዲህ ከ1200 ዓመተ ዓለም ጀምሮ ሲኖሩ ቆይተው በ586 ዓመተ ዓለም የባቢሎኑ ንጉስ
ናቡከደነፆር አሸንፎ ምኩራባቸውንም ደምስሶ ኢየሩሳሌምን አቃጥሎ እነሱንም በግዞት ወደ ባቢሎን ወሰዳቸው እና እዛ ለረጅም ጊዜ ኖረዋል፣ ግዞተኛ ሆነው ማለት ነው። ቆይቶ ግን ባቢሎን ራሱ በፋርሶች ሲሸነፉ የፋርስ ንጉሥ ወደ ሀገራቸው ተመለሱ ብሎ ሁሩ ስለለቀቃቸው ተመልሰው ወደ ኢየሩሳሌም መጥተው በፈረሰው ምኩራብ ምትክ ሁለተኛ ምኩራብ ማለትም የሰለሞንን ቤተ መቅደስ ገንብተው እንደገና ይተዳደሩ ጀመር ማለት ነው። እንግዲህ አገራቸው በነበሩበት ጊዜ እስራኤሎች ለሁለት ተከፍለው ነበር ይተዳደሩ የነበሩት። አንደኛው ወደ ሰሜን ያለውና አነስ ያለው እስራኤል ሲባል፣ ወደ ምዕራብ ያለውና ሰፋ ያለው ደግሞ ጁዴ ወይም ደግሞ አይሁድ ተብሎ ለሁለት ይከፈላል። እንግዲህ የአይሁዶች ገድል ትንሽ ነገር አይሁድ የሚገርመው በሀገራቸው ካሳለፉት ጊዜ ይልቅ በብዙ እጥፍ በሌሎች ሀገሮች ያሳለፉት ይበልጣል። ሆኖም አሁን ከናቡከደነፆር ጀምሮ ከ500 ዓመተ ዓለም ጀምሮ በሰላም ሲኖሩ ከቆዩ በኋላ በ70 ዓመተ ምህረት አሁን እንግዲህ ዓመተ ምህረት ገባን ከኢየሱስ በኋላ ማለት ነው። ከሮማውያን ጋር ትልቅ ጦርነት አድርገው በጣም ኃይለኛ ሽንፈት ደረሰባቸው። በዚህም ሽንፈት ነገደ አይሁድ እንደ እህል ዘር በአራቱም የዓለም ማዕዘን ተበትነው ኖረዋል። እንግዲህ ከዛ በፊት ከግብፅም ነፃ ወጥተው ነው ወደ ከነዓን የተወሰኑት የሄዱት። ያን ጊዜ መሪያቸው ሙሴ ነበር። ሙሴ በነበረ ጊዜ እሱም እንደ አብርሃም እግዚአብሔር ተገልጦለት አስርቱን ቃላተ ትእዛዝ ተቀብሎ በአንድ አምላክ እንዲያምኑ ካደረጋቸው በኋላ ለተወሰነ ጊዜ ሲጠፋ ወይም አንድ ቦታ ሲሄድ ተመልሰው ወደ ድሮ አምልኮ ባዕዳቸው ይመለሱ ነበር እና ያወላውሉ ነበር። በ70 ዓመተ ምህረት ከተበተኑ በኋላ ግን በደረሱበት ሀገር ሁሉ ሃይማኖታቸውና ባህላቸውን ጠብቀው ኖረዋል። ይሄ በጣም የሚገርመው ነው። አብዛኛውን ከደረሱበት ሀገር ነዋሪ ጋር ሳይቀላቀሉ ከዘራቸው ጋር ብቻ እርስ በርስ እየተጋቡ ባህል፣ ሃይማኖታቸውና ዘራቸውን ራሱንም እንዳለ ጠብቀውት ኖረዋል። እንግዲህ በዚህ አይነት ወደ 1900 ዓመት ከኖሩ በኋላ በ1948 ነው እንግዲህ ምድራችን በሚሉበት ቦታ መንግስታቸውን የመሰረቱት። አሁን ቋንቋቸውም ሂብሩን ከሞተበት አፈር ልሶ በመነሳት አሁን የሀገረ እስራኤል ብሔራዊና መንግስታዊ ልሳን ሆኗል። እንግዲህ ከዚህ አንጻር የነገደ አይሁድ ታሪክ እንዳንዱ ልጃቸው እንደ አልዓዛር ነው። የአልዓዛርን ታሪክ ታውቁ እንደሆነ ሞቶ የተነሳ ነው። እነሱም እንደዚሁ ወድቀው ከሞቱበት ተነስተው ነፍስ ዘርተው ኃይለኛ መንግስት የሆኑ ናቸው። እንግዲህ በታሪክ ስንሄድ ከምድራቸው በውዴታም ሆነ በግዴታ ተፈናቅለው በመሰደድ አይሁዶች የመጀመሪያ አይደሉም፣ የመጨረሻም አይሆኑም። ራሳቸው ምድራቸው እንደገና የተረከቡት በመቶ ሺህ የሚቆጠሩ ፍልስጤማውያን አፈናቅለው ነው። ነገደ አይሁድን ልዩ የሚያደርጋቸው ምንድን ነው? ሁለት ነገር ነው። አንደኛ ተፈናቅለው በሄዱበት ቦታ ማንነታቸውን ጠብቀው ሃይማኖታቸውን ጠብቀው ዘራቸውን ጠብቀው ለመቆየት በመቻላቸው፣ ሁለተኛ ከ1900 ዓመት በኋላ ተመልሰው እዛው ምድር ላይ መንግስታቸውን ለማቆም የቻሉ የመጀመሪያ ህዝብ በመሆናቸው የመጀመሪያ ያደርጋቸዋል ማለት ነው። የመጽሐፍ ቅዱስ ታሪክ በአብዛኛው የተጻፈው በአይሁዶች ነው። ቁርአን ላይ ራሱ ተጠቅሰዋል። አንድ አምላክን ለመጀመሪያ ጊዜ ያገኙ አይሁዶች ናቸው ነው የሚለው እዛ ላይ። ነብዩ መሐመድ እንደዛ ብለው ነው ያስተዋወቃቸው። እና በመላው ዓለም የተሰደዱት አይሁዳውያን ግን በሁለት ይከፈላሉ ከሄዱበት አንጻር። በማዕከላዊ እና በምስራቅ ኢሮፕ የአያቶቻችን ዘር የሚቆጥሩት አሽከናዚ ሲባሉ ምንጫቸውን ከስፔን፣ ከፖርቱጋል፣ ከመካከለኛው ምስራቅና ከሰሜን አፍሪካ የሚመጡት ደግሞ ሰፋርዲም ይባላሉ። ለምሳሌ የኛ አይሁዶች አሁን እዛ የሄዱት ቤተ እስራኤሎች ሴፋርዲም ናቸው። ግን ከጀርመን፣ ከእንግሊዝ፣ ፈረንሳይ እና ከምስራቅ ኢሮፕ የተወጣጡት አሽከናዚ ነው የሚባሉት። በአሁኑ ጊዜ እስራኤል ከተመሰረተ ጀምሮም ስልጣን ላይ ያሉት ሁሉ ነገር የሚቆጣጠሩትም እነሱ ናቸው ከሴፋርዲ ሌላ። ከዚህ ውጪ ደግሞ በጣም ትንሽ የሆኑ ስደት ያልገባሉ እዛው የቆዩ እነዚህ ደግሞ ሚስራሂም ይባላሉ። ነገር ግን ዋናዎቹ ሁለቱ ናቸው።
በእነዚህ ሁለቱ ነው እስራኤሎች አሁንም የሚከፋፈሉት። ትልልቅ ጠላት ስላለባቸው ተባብረው ይኖራሉ እንጂ በሶሻል ረገድ በሁለቱ መካከል ትንሽ ውጥረት አለ እና በውጭ በነበሩበት ጊዜ እንዳልኳችሁ የሚያስገርመው ነገር ራሳቸውን ችለው ሃይማኖታቸውና ማንነታቸው ጠብቀው ከመኖራቸው ውጪ ሁልጊዜም አንድ ቀን ወደ ኢየሩሳሌም እንመለሳለን የሚል እምነት ነበራቸው። የቀረ ቀርቶ በናዚ የ7 ዓመት ግፍና እልቂት መካከል እንኳን ተራፊዎች ይሁዳውያን ኢየሩሳሌም ብረሳሽ ቀኜ አትርሳኝ እያሉ ነበር የሚናገሩት። በዚህ 1900 ዓመት ይሁዳውያን ከተለያየ ቦታ ሲገናኙ ሰላም ከተባባሉ በኋላ ሲለያዩ በሚቀጥለው ዓመት ኢየሩሳሌም እንገናኝ እየተባሉ ነው የሚለያዩት። ይህን ሁሉ ዓመት ነገሩን አጥብቀው ስለያዙትም በተለያየ ምክንያት ሊሆን ይችላል እንዳሉት ተመልሰው ገብተዋል። በአውሮፓ በተለይም በብዙ የአውሮፓ ሀገሮች በጣም ሲጨቆኑ የኖሩ ህዝቦች ናቸው። ምክንያቱም በየሄዱበት ሀገር እንግዲህ ባይተዋር ናቸው። ጀርመን ሲሄዱ ጀርመናዊ አይደሉም። በየሄዱበት ብቻ ባይተዋር እንደመሆኑ መጠን ሰው በደንብ አይቀበላቸውም። ከዚህም ሌላ ደግሞ ስለማይቀላቀሉ ለብቻቸው ስለሚሆኑም ትንሽ ይጠላሉ። ሁለት ከክርስትና መምጣት በኋላ በተለይ ኢየሱስ ክርስቶስን ያሰቀሉ ስለሆኑ በዚህ ምክንያት የመጠላት ሁኔታ አለባቸው። ሌላው የሚገርመው ነገር በዚህ ሁሉ ስደታቸው በሰላም የኖሩት በእስላምና በአረብ ሀገሮች ብቻ ነው። በእነዚህ ሀገሮች ውስጥ ማንም የነካቸው የለም። እንኳን በየጊዜው ሊጨፈጨፉ ንብረታቸው ሊዘረፍ ቀርቶ ለብቻቸው እየኖሩ ሃይማኖታቸውን ጠብቀው እንዲኖሩ ያደረጓቸው እስላሞችና ቱርክ ማለት ነው፣ እንዲሁም አረቦች ናቸው። የሚገርመው ነገር አሁን ጸባቸውም እነሱም የሚያፈናቅሉት እስላሞችና አረቦች መሆናቸው ትንሽ የታሪክ ምጸት ይመስላል። እንግዲህ ሁለተኛው ዓለም ጦርነት እንዳለቀ አሜሪካ በ7ቱ የናዚ ጀርመን ዓመታት የደረሰባቸውን ግፍና እልቂት በመመልከት አይሁዶች የራሳቸውን አገር በአረቦች ሰፈር ለመስጠት ሲያወላውሉ ሲያስቡ መጀመሪያ ያማከሩት የሳዑዲ አረቢያውን የመጀመሪያ ንጉስ ነው። ንጉስ ሳዑድ ይባላል። ለሱ አማከሩት። ሲያማክሩት ትምህርት እምብዛም ያልዘለቀው የሳዑዲ ንጉስ የሰጣቸው ምክር እጅግ በሳል ነበር። እንግዲህ መጀመሪያ ጠየቃቸው፣ ምንድነው ለምንድነው አይሁዶችን በአረብ ምድር ለማስፈር የተነሳችሁት ብሎ ጠየቃቸው። ምክንያቱም ብዙ ቦታ አለ ዓለም ላይ። አሜሪካኖች የሰጡት መልስ ናዚ ጀርመኒ 6 ሚሊዮን ወንድሞቻቸውን ስለገደለና ወደፊትም ተመሳሳይ ችግር እንዳይደርስባቸው በማሰብ ነው በየቦታው ስለሚገደሉ ይሉታል። እሱም ታዲያ ለምን ከጀርመን ግዛት ቆርሳቸው አታሰፍሯቸውም ይላል። መሰረቱ አባባሉ እውነት አለው። ጀርመን ከሆነ የጨረሳቸውና በዛም ምክንያትም ሀገር የሚያስፈልጋቸው ከሆነ መውሰድ ያለባቸው ከዛ እንጂ ከሌላ አይደለም ለማለት ነው። እንግዲህ በዓለም ኑሮ አብዛኛውን ጊዜ እውነት ሳይሆን የሚያሸንፈው ኃይል ስለሆነ አይሁዶችም ጀርመንን ሳይሆን አያቶቻቸው አብርሃምና ያዕቆብ ያቆዩልን ምድር ነው በሚሉት ፍልስጤም ፓለስታይን ለሁለት ተከፍላ የሚበዛው ክፍል ተሰጥቷቸው ተመሰረቱ። ከተመሰረቱ ጀምሮም የራሳቸውን ግዛት ይዘው ለፍልስጤም የተሰጠውንም እየወረሱ ቀጥለዋል። ከዛ ጊዜ ጀምሮ ከሁለቱ ህዝቦች መካከል ከፍተኛ ጥላቻ ተፈጥሯል። ብዙ ጦርነቱም ተደርጓል። እንግዲህ ሲጀመር በመጽሐፍ ቅዱስ መሰረት እግዚአብሔር አዳምና ሔዋንን በእባብ ተሳስተው በፈጸሙት ኃጢአት ከገነት ሲያባረራቸው ሁለቱም እባብ አሳስቶን ነው ይሄን ያደረግነው ቢሉት አልሰማቸውም እና መጽሐፍ ቅዱስ ምን ይላል? እግዚአብሔርም አዳምን እንዲህ አለው፣ በአንተና በእባብ መካከል የዘላለም ጠላትነት ይኖራል። እርሱ ሰኮናህን ይነክሳል፣ አንተም ራሱን ትቀጠቅጣለህ ብሎ ያው እባብና ሰው እየተቀጣቀጡ ናቸው። ከ48 ዓመተ ምህረት ጀምሮ ደግሞ አይሁድና ፍልስጤም ልክ እንደዛ ሆነዋል፣ የዘላለም ጠላቶች ማለት ነው። ለማንኛውም የዚህ ዝግጅት ዋና ዓላማ የሁለቱ ግጭት ሳይሆን የአይሁድን ህዝብ ታሪክ ለማጥናት ስለሆነ ወደዛው እንመለስ። የሚገርመው ነገር አይሁዶች ራሳቸውን ከመጠበቃቸውም በላይ በየሄዱበት አገር ሁሉ ውጤታማና
በሁሉም መስክ እጅግ የቀናቸው ህዝቦች ናቸው። በተለይ በ20ኛው ክፍለ ዘመን የአይሁድ ዘመን ነው ሊባል በሚችል ደረጃ በገቡበት ሀገር ኢሮፓም ይሁን አሜሪካም ይሁን አፍሪካ እንደ ህዝብም እንደ ግለሰብም ከፍተኛ ስኬት ያስመዘገቡበት ዘመን ነው። እንግዲህ ቅድም እንደነገርኳችሁ አይሁዶች በየሄዱበት ሀገር ባይተዋር ናቸው፣ ዜጋ አይደሉም። ስለዚህ ሁሉም ሰው በጥርጣሬ ነው የሚያያቸው፣ ሀገሬው ማለት ነው። በተለይ ደግሞ በንግድ በትምህርት ውጤታማ ስለሆኑ ከፍተኛ ደረጃ ላይ ያሉ ናቸው፣ በሀብትም ማለት ነው። የሰፈሩበት አገር ዜጋ ስላልሆኑ የሀገር ሲወረር አይዋጉም ሄደው፣ ምክንያቱም በወታደርነትም አይቀጠሩም ዜጋ ስላልሆኑ። የጠቁ ግን ተከታታይ ናቸው። ጥላቻ የመነጨው አንዱን ከዚህ ነው። ሁለተኛ ያው በሃይማኖት ረገድ ኢየሱስን የሰቀሉ ስለነበሩ በተለይ በምስራቅ አውሮፓ በየትኛውም ቦታ ብቻ ሰው በከፋው ቁጥር ሄዶ የአይሁድን እንትን ነው የሚሰብረው ሱቅ፣ እንዲሁም በየሄዱበት ይገደሉ ነበር። እንደ ሂትለር በአንድ ጊዜ መዓት አይገደልም እንጂ በጣም በዛ የተጠሉ ህዝቦች ነበሩ። ከዚህ በላይም እንግዲህ ኤሮፓውያንም ይጨርሷቸዋል። እንዲሁም ደግሞ እርስ በርስ ስለሚጋቡ ይመስለኛል በበሽታ ያልቁ ነበር እና እንዳውም በ1348 ኢሮፕ ውስጥ የገባው ብላክ ዴዝ የሚባለው ወረርሽኝ መነሻው ናቸው ስለሚባል በጣም የተጣሉ ሰዎች ነበሩ። ከዚህ ሌላ ደግሞ ሃይማኖታቸው አራጣን ስለማይከለክልና አይሁዶችን በንግዱ ዓለም በጣም የተሳካላቸው ስለሆኑ በተለይም በገንዘብ አያያዝ ጥንቁጥ በመሆናቸው ይበልጥ የሚታወቁት ገብጋባ ተብለው ነው። በዚህም ማዕት ቀልዶች ይነገሩባቸዋል እስካሁን ድረስም። ለምሳሌ እኛ አንትወርፕ እያለን እዚህ ቤልጂክ እያለን ከሰማነው ቀልድ አንዱ እንግዲህ አይሁዶች በብዛት ስታያቸው አፍንጫቸው ትልልቅ ነው፣ ትልቅ ያለ አፍንጫ ነው ያላቸው እና ለምንድን ነው የአይሁዶች አፍንጫ ትልቅ የሆነው ሲባል የሚሰጠው መልስ ምንድን ነው? አየር ነፃ ስለሆነ ነው፣ ከሌላው ሰው የበለጠ ለመሳብ ስለፈለጉ ነው ይባላል። እንግዲህ ይሄ ያው ከሚነገሩት ቀልዶች አንዱ ነው። ሌላው ጀርመን ውስጥ ይነገር የነበረ ቀልድ ምንድን ነው? አንድ አይሁዳዊ ቤቱን ያከራየችው ሴትዮ በጣም ትታመምና ሆስፒታል ገብታ ደም ያስፈልጋታል። ያን ደም ደግሞ ማግኘት አቃታት። በሁሉም ነገር ላይ ንግድና ጥቅማቸውን ያያሉና ጠጋ ብሏት ሄዱ። እኔ ደም እሰጥሻለሁ እና የሚያስፈልግሽን በሙሉ እሰጥሻለሁ፣ ከዳንሽ በኋላ ግን 100 ማርክ ትከፍኛለሽ ይላታል። እሺ አለች። አንደኛ ገንዘብ አላት፣ ሁለተኛ መድኃኒት ትፈልጋለች። በዛ መሰረት ዳነች ሴትየዋ፣ ደሙ ተሰጧት። በኋላ ክፈኝ ብላት በዚህ በዛ እያለች ከለከለችው። አሁን ለሰዎች አቤት አለ ሄዶ አማሉኝ። ሴትዮ ገንዘብ አብድሪያት አልመለሰችልኝም እና እንዴት ነው በምን ተዋውላችሁ ነው የሰጠሃት ይሉታል። ነገራቸው። ታማ ደም አስፈልጓት ደሜን ሰጥቻት በእኔ ደም ድና ነው አሁን 100 ማርኬን የከላከለችው ሲባል ይሄማ የራስ ስህተት ነው። በፊት እኮ ሴትዮዋ እንደዚህ አልነበረችም። አሁን የአይሁድ ደም ስለወሰደች እንዴት ነው የምትሰጥህ መልሳ? እነሱ እኮ ገንዘብ ይወስዳሉ እንጂ አይሰጡም ብለው መለሱት ይባላል። ለማንኛውም ከሚጠቀሱበት ነገር አንዱ ይሄ ነው። እንግዲህ ይሄ አጠቃላይ ባህሪያቸው ነው። እንግዲህ እውነት ሊሆን ይችላል፣ ላይሆን ይችላል። እንዲሁም ደግሞ በገንዘብ ረገድ ደግሞ ጥንቁቅ መሆን አንዳንድ ጊዜ አላገባብም ገብጋባ ሊያሰኝ ይችላል። ግን ይሄ እንትን አለባቸው። ሆኖም ራሳቸውን ጠብቀው በምስጢር የሚኖሩበት ሁኔታ አሁንም ቢሆን የቀጠለ ነው። እንግዲህ በ1990ዎቹ አንትወርፕ ነዋሪ በነበርኩበት ጊዜ የነበርኩበት ሰፈር አይሁዶች ያሉበት ነው በብዛት ወደ ሴንትራል ስቴሽኑ አካባቢ ነው እና እዛ አካባቢ ደግሞ ትልቅ መናፈሻ ነበር እና እዛ መናፈሻ ሰው በተለይ በበጋ ልጆቹን ይዞ ይወጣና ይጫወታል፣ ይዝናናል። አይሁዶችን በብዛት ስለሚኖሩ እዛ አካባቢ መናፈሻውን የሚያጣብቡት እነሱ ስለነበሩ የአይሁድ መናፈሻ የሚባል ነበር እና ያን የሚገርመን ነገር ምንድን ነው?
የሌላው ህዝብ ትንንሽ ልጆች ካገኙት ጋር ነው የሚጫወቱት፣ ኳስም ሆነ ይሄ አፈር እንትን ማብኳት ምናምን። የአይሁዶች ልጆች ግን ትንሾቹ ራሳቸው ከራሳቸው ጋር እርስ በርስ ይጫወታሉ እንጂ ከሌላው እንትን ጋር በጭራሽ አይጫወቱም። ምን አይሉም። ትልቆቹ አይደለም ትንሾቹ ማለት ነው። እና ይሄ ራሱ ይገርመን ነበር። ከዛም ውጭ ደግሞ በሄዱበት ሀገር በቀላሉ የምትለዩዋቸው ህዝቦች ናቸው አይሁዶች። ለምን? አንደኛ ፀጉራቸውን እዚህ ጋር በረጅሙ ጆሯቸው አካባቢ ተሰርተውት እንዲህ ወደታች ይለቁታል እና ጥቁር ረጅም ካፖርት ይለብሳሉ። ኮፍያቸውም ልዩ ነው። ስለዚህ ለመጠቃቱም አንዱ ምክንያት እኮ የተለዩም ስለሆኑ እና በጣም ደግሞ ደብል ሁለተኛም ይሄ ጨማመሩ ይወልዳሉ። እስከ 6 የወለደች አይሁድ አውቃለሁ፣ መንታ መንታ እየወለደች እና በፍጹም ይሄ መከላከያ ምናምን የሚባል ነገር አይጠቀሙም። እና ይሄ ነገር ለምንድን ነው ብዬ ያኔ የነበሩትን የዩኒቨርሲቲ ጓደኞችን ስጠይቃቸው ሂትለር የጨረሳቸውን 6 ሚሊዮን አይሁዶች ለመተካት ነው ብለውኛል። ነገሩን እንደ ቀልድ ነው የነገሩኝ፣ ግን በኋላ ሳስብ ግን የእውነት ነው። እና በጣም ነው የሚወሉት። በሀገራቸውም አሁን እየበዙ የሄዱት አንዱን በዚህ አማካይነት ነው። እና ይበልጥ ደግሞ እነሱን ለማወቅ እና ለመረዳት የቻልኩት የዛን ጊዜው ባለቤቴ አንድ አይሁድ ሽማግሌ ለመንከባከብ ተቀጥራ ስራ ስለነበረ ነው። አኗኗራቸው በይበልጥ በቅርብ ያየሁት በዛ ነው። ይሄ ሽማግሌ የኦሽዊትስ ተራፊ ነው። ኦሽዊትስ ማለት የናዚ ኮንሰንትሬሽን ካምፕ ነው እና አይሁዶችን በሚሊዮን የጨረሰበት ቦታ ነው በተለያየ ዘዴ። እና ከወገቡ በታች ሰውነቱ በድን ነው እና በዛን ጊዜ ሚስቱና ልጆቹ አርቀዋል እዛው። እሱ ብቻ ነው የተረፈው። እና አንድ ደግሞ የወንድሙ ልጅ አለች ሴት። አሁን እሷ ልጆች አሏት። በቃ በዓለም ላይ ቀሪ ዘመድ ያለችው እሷ ብቻ ነች። እሱም በዊልቸር የሚንቀሳቀስ አካለ ስንኩል የሆነ ሰው ነው። እንግዲህ ባለቤቴ ቤቱን በስነስርዓት ትይዝለታለች። እህቱ ሰርታ የምታመጣውን ምግብ አሙቃ ሰጠዋለች። ፀሐይ የሆነ ቀን በቃ ፍልቅልቅ ይላል እንደ ልጅ። ፓርክ ይላታል። ፓርክ ይዛው ትሄዳለች። ፓርክ ውስጥ ታዞረዋለች። ፓርክ ውስጥ በሚዞሩበት ጊዜ ቆሞ የሚያናግረው የአይሁድ ቤተሰቦችን ብቻ ነው። ከሌላ ሰው ጋር በጭራሽ አይነጋገርም። እነሱን ይነጋገራል። እንደገና ቸኮላት ያደላቸዋል። በስህተት እንኳን 45 ዓመት በኖሩበት ከተማ ከአይሁድ ውጭ ሰው አያነጋግርም። ነጮችንም አንዳንዴ ባለቤቴን ወደ ሱቆች ይልካታል እና ይሄውልሽ ትሄጂና በዚህኛው ስትሪት በዚህኛው ቁጥር የአበባ ሱቅ አለ፣ ከዛ አበባ ትገዥና በዚህ ቁጥር ለሚገኘው ቤተሰብ ከያንክል የተላከ ነው ብለሽ ትሰጫለሽ ይላል። ሌላ ጊዜ ደግሞ በዚህ ቁጥር በዚህ መንገድ ላይ ካለው ሱቅ ላይ ሰርዲን ገዝተሽልኝ ይላታል። ታዲያ ደረሰኝ እንድታመጪ፣ ደረሰኝ ካላመጣች ጠብ ነው። በኋላ እንደተረዳ ነው ለደረሰኙ ከፍተኛ ግምት የሚሰጠው በሁለት ምክንያት ነው። አንድ በሰጣት ገንዘብ ልክ መግዛቷን ለማረጋገጥ ነው፣ ሌላው ሰው ሊያደርግ የሚችለው ነው። ሁለተኛ ግን ካላት ሱቅ ብቻ መግዛቷን ለማረጋገጥ ነው። ግዢ የሚላት ሱቆች በሙሉ ደግሞ የአይሁዶች ናቸው። በዚህ ደረጃ ነው እርስ በርስ ክሎዝ የሆነ የተዘጋ እንትን ያላቸው ማለት ነው። እና ለማንኛውም ሽማግሌው አልጋ ላይ እንቅልፍ እስኪጋደም ድረስ ቆይታ ስለሆነ ስራውን የምጨርሰው፣ በተለይ ሰዓቱ ስለመሽባት ሄጄ ጠብቄ ነው ይዣት የምመጣው። በኋላ ግን ክረምት ገባ። በክረምት ውጭ መጠበቁ ትንሽ እየከበደ መጣ፣ ብርድ ስላለ። ስለዚህ ነገረችው አሁን ስራ ላቆም ነው፣ ምክንያቱም ባለቤቴ እኔን ውጭ መጠበቅ አይችልም በዚህ በብርድ እና የሰራሁበትን ክፈለኝና ልሂድ ስትላት በጣም ደነገጠ። ኖ ኖ ኖ ኖ ኖ ደህና ሰራተኛ ያገኘሁት አንቺ ነሽ፣ በጭራሽ አንቺንም አልለቅም ይላል። በቃ ካልከፈልከኝም ትቼው ሄዳለሁ፣ ገንዘቡን ላንተ ትቼልህ እሄዳለሁ ስትለው ትንሽ ይደነግጣል። እህቱን ጠርቶ ያናግራታል። እንግዲህ ማታ ባለቤቴ ስትነግረኝ ነው ለረጅም ሰዓት አወራዋለች፣ በቋንቋቸው ነው። ከዛ ደግሞ ስልክ ደውሎም ተነጋገሩ። እንግዲህ ይሄ ሁሉ መመካከር ያስፈለገው ምንድን ነው?
እኔ ውጭ ከምጠብቃት ውስጥ ገብቼ እንጠብቃት ቤት ውስጥ ይቻላል ወይ አይቻልም የሚለውን ለመወሰን ነው። ሰዓታት ፈጅተው ከዛ ቀጥሎ ምንም ማድረግ አልቻሉም። ብዙ ሰዓት ከፈጀ ምክር በኋላ ውጪ መጠበቅ ሳይኖርብኝ ቤት ገብቼ እንዳርፍ ስምምነት ላይ መድረሳቸውን ነገሯት። በዛ መሰረት የመጀመሪያው ቀን ሲገባ ሽማግሌው በቤቴ የገባህ የመጀመሪያው አህዛብ በመሆንህ እንኳን ደስ አለህ አለኝ። አህዛብ እንግዲህ ይሁዶች የቀረውን ሕዝብ የሚጠሩበት መጠሪያ ነው፣ ወይም ጀንታይል ይባላል በእንግሊዝኛ። መጽሐፍ ቅዱስ ላይ አይታችሁ እንደሆነ አህዛብ የሚሉት እነዛን ነው። እና እኔ ሳኩኝ የሚቀልድ መሰለኝ። ለካ ይምሩን ነው። ማንም አልገባም ቤቴ ውስጥ አይገባም። እናንተ የመጀመሪያ ስለሆነ ደስ ሊል ይገባል አለኝ። እኔ ተገድጄ ነው እንጂ መግባትም አልፈለኩ ብዬ ዝም አልኩኝ። እና ወዲያው የነፃ ትምህርት የሰጠኝ ድርጅት ምን ያህል እንደሚከፍለኝ ጠየቀኝ። ነገርኩት። ስማ ሚስትህ አርብ ከኔ የምታገኘው በወር ሲሰላ ከአንተ ደሞዝ ይበልጣል፣ በጣም ነው የምትወዘብዘኝ ብሎ አዳነቀ። እና በቃ በአርብ ዕለት ደሞዟን ሲከፍል ቅር እያለው ነው የሚሰጠው። አንዳንድ ጊዜም 2 ሳምንት 3 ሳምንት ያቆያታል። ካቆየ በኋላ ተነጫንቸው፣ በኋላ ግን ይከፍላል። እንግዲህ ገንዘብ ለማውጣት ትንሽ ያላቸውን ለመናገር ነው ያልኩት። እርግጥ አንድ ይሁዲ ነው ያደረገው። ሁሉም ሊያደርገውም ላያደርገውም ይችላል። ለማንኛውም አንድ ማክሰኞ ጠዋት እንደ ልማዱ ቤቷ ስትሄድ በሩ ተቆልፎ ጠበቃት። ማለት መጥሪያውን ስታደርገው መልስ አይሰጥም። በጣም ደነገጠች፣ ሞቷል ብላ እና እህቱ ቤት በፍጥነት ሄደች። እህቱ ቤት አልነበረችም። አንደኛው ልጇ በሮን ከፍቶላት ያንኬል በጠና ታሞ ሚድልሄም ሆስፒታል ገብተዋል አላት። እዛም ሮጣ ሄደች። ዛስተስ ተዳክማ አገኘችው። ቤት ስትመጣ ፊቷ ገርጥቶ አይኖቿ ከልቅሶ ብዛት አብጠው አገኘዋት። ከዛ እየሄድን ጠይቀው ነበር። እሷ በቀን ጠይቀዋለች፣ እኔ ደግሞ አልፎ አልፎ ተጠይቀዋለሁ። እና በጣም ተነካ በዛ ነገር፣ በተለይ በእሷ ደጋግሞ መጠየቅና እንደውም እንባዋንም ስለማትቆጣጠር በጣም እየተሰማው መጣ። አሁን አንድ ቀን አብረን ስንሄድ ክፍል ውስጥ ስንገባ የለም፣ አልጋው ባዶ ነው። እና ባለቤቴ በጣም ደነገጠች። ትናንት እኮ ደህና ነበር ብላ ሰዎችን ብትጠይቅ አይሲ ገብተዋል አሏት። ይሄ ማለት ይሄ የባሰበት ሰው የሚገባበት ማለት ነው። በጣም አዘንን። እዛ ስንሄድ እህቱን አገኝሻት፣ ያው መግባት አይቻልም፣ ለማንኛውም አዲስ ነገር ካለን እንደምትደውልን ነግረናት ተለያየን። ባለቤቴ በጣም ስለ ያንኬል አዘነች፣ አለቀሰች። እኔ ደግሞ ያልከፈላት የ2 ሳምንት ክፍያ በጣም አዘንኩ፣ ተቆጨሁ። 4 ቀን እንደቆየን ያንኬል ከጽኑ ህሙማን መከታተያ ወጥቶ ወደ ክፍሉ እንደተመለሰ እህቱ ደወለችላት። ሄደን ስናየው ደህና ነው፣ ደህና ሆኖ ወጥቷል። በጣም ደስ ብሎታል። ማለቴ ከገደል አፋፍ ነው የተመለሰው። ባለቤቴ በጣም ደስ ብሏት አሁንም አለቀሰች። እንግዲህ የሴቶች ነገር የሆነው እንደምታውቁት በደስታም በሀዘንም ማልቀስ ነው። ደስ ብለን ወደ ቤት ተመለስን። በነጋታው ቅዳሜ ነበረ እና ቅዳሜ ያው አይሰራም፣ ሳባት ነው። እና ጠዋት ተደወለ ስልክ። የደወለችው እህቱ ነች። እና ያንኬል ሌሊት በተኛበት አረፈ እና ለአንቺም ያስቀመጠልሽ ፖስታ ስላለ መተሽ እንድትወስጂ ብላ ነገረቻት። ደነገጠች ባለቤቴ። ወዲያው ሮጠን ሄድን። እህቷ ቤት መግባት ስለማይቻል ፖስታውን በር ላይ አቀብላት ተለያየን። ለነገሩ እሷ አልቀሳም ልታስተዛዝን ሞክራ ነበር። ሴትዮዋ ፊት ስለነሳቻት ትታ ተመልሰን መጣን ወደ ቤት ማለት ነው። እና ቤት እንደደረስን ፖስታውን በርብራ ባለቤቴ ቁጭ ብላ ማንባት ጀመረች። እኔ ግን ፖስታውን ለማየት ቸኩዬ ስለነበረ መጀመሪያ ፖስታውን አየሁ። በትክክል የ15 ቀኑን ከፍሏል አልከፈለም የሚለውን ለማጣራት ነው። ከዛ ቀጥሎ እሷን አጽናናለሁ ብዬ ስከፍተው በጣም ብዙ ገንዘብ ነው እና የ15 ቀን ደሞዝ አይደለም። በኋላ ስናጣራ የ3 ወር ስራ መፈለጊያ ብሎም ጨምሮ ነው የሰጣታል። እንግዲህ ሀዘን ሲሰማቸው ደግሞ ሰውን ሲወዱ ደግሞ እንዲህ ናቸው ለማለት ያህል ነው። በዛ አይነት እንግዲህ የዛ ቤት ስራ አቆመ። ነገር ግን ከተወሰነ ጊዜ በኋላ እህትየው ደውላ አንድ ሱቅ ውስጥ ያለ አይሁዳዊ
የንግድ ቤት አለው፣ የምግብ ንግድ ቤት። እዛ ሰራተኛው ስለሄደች ከፈለገች መቀጠር እንደምችል ነገረቻትና ሄዳ እንደገና እዛ ስራ ጀመረች። የምትሰራው እንግዲህ የምግብ ሲሰራ ትረዳዋለች፣ እንደገና ንጽህናውን ትጠብቃለች እና ትዕዛዝም ተቀብላ ያው ንግዱን ታከናውንለታለች ማለት ነው። እና የገረመኝ ነገር ይሄ አይሁድ ጫት ይቅማል እና ያኔ ሶማሌዎች ጫት ይሸጡ ነበር አንትወርፕ። ከዛ እየሄደ እየገዛ ይቅማል እና ጠየኩት፣ እንዴት ኬት ለመድከው ይሄን ስለው፣ አይ እኔ እኮ የየመን ይሁዲ ነኝ፣ የመን ነው ያደግኩት እና አባቴ ለቁርጥማት ሲቅመው ስለነበረ እኔም ቁርጥማት አለብኝ፣ እሱ ሲነሳ ነው ምቅመው አለኝ። እንግዲህ ሊሆን ይችላል ብዬ ተውኩት። ለማንኛውም በአንትወርፕ ሴንተር ላይ የአልማዝ ማዕከል ነው ያሉ ሱቆች በሙሉ የአልማዝና የወርቅ ናቸው ያኔ። አሁን እንኳን እንዶችም ገብተውበታል። ያን በሙሉ ደግሞ የሚሰሩት እነሱ ናቸው። እና በኋላ ጠየኩኝ፣ እንዴት ነው እነሱ በአልማዝና በወርቅ ልዩ የሆኑት ስል፣ በፊት እንግዲህ ከየነበሩበት አገር ስለሚባረሩ፣ ከየነበሩበት ከተማ ስለሚባረሩ ጓዝ ይዘው መሸሽ አይችሉም። ጓዝ ይዘው ከሸሹም ደግሞ ሊነቀጡ ይችላሉ። በቀላሉ ሊይዙትና ሊደብቁት የሚችል ወርቅና አልማዝ ስለሆነ በዛ ስራ ላይ ስፔሻላይዝድ አደረጉ የሚል ነገርም ሰማሁ። እና አሁን በምሰራበት ቦታ አንዳንድ ነገሮች የገጠሟት ስታናግረኝ ትንሽ ገንዘብ ላይ ያላቸውንም የቁጠባ ባህል እንዳደንቀው ረድቶኛል። እና ገብተው ያዛሉ አሉ፣ ሁለት ሆነው፣ ዮሴፍ ባክህ አንድ ሳህን ሾርባ ከሁለት ማንኪያ ጋር አምጣ ይሉታል። ለሁለት እኮ ሊበሉት ነው አንዱን። ለሁለት በርተው ሂሳቡን ለሁለት የተለያየ ከፍለው ይወጣሉ። ሌላ ጊዜ ደግሞ ኮካኮላ አንድ ጠርሙስ ከሁለት ብርጭቆ ጋር ይሏታል። ሁለት ትሰጣቸዋለች። ተካፍለው ጠጥተው ተካፍለው ይበላሉ ማለት ነው። እና በዚህ አይነት ነው እንግዲህ በቅርብ ያየኋቸውን አይሁዶች የገመገምኳቸው። ሌላው የገረመኝ ነገር ያኔ ምንድን ነው፣ ቤልጅየማውያን የውጭ ዜጎች ብዙም አይወዱም፣ ነገር ግን አይሁዶችን በክብር ነው የሚመለከቷቸው። እና ይሄ ነገር ይገርመኝ ነበር። እና የፋይናንሳል ኢኮኖሚክስ መምህሬን ስለዚህ ጉዳይ ስጠይቀው የውላቸው ከስፓኒሽ ኢንኩዊዜሽን በፊት፣ ስፓኒሽ ኢንኩዊዜሽን የሚባለው በስፔን ውስጥ አንድ ኢንኩዊዜሽን ማለት ኃይለኛ ጥያቄ ነበር ሰው በይሁዶች ላይ ነው። እና ወደ ክርስቲያናት ካልተመለሳችሁ ወይ ትገደላላችሁ ወይ ትወጣላችሁ ተብለዋል። እና ከዛ ለመውጣት ክርስቲያን ሲሆኑ እውነተኛ ክርስቲያን መሆናቸውን ለማጣራት የሚቀርብ ኃይለኛ ጥያቄና መልስ ነው። በዚህን ጊዜ እነሱ ከዛ ግልብጥ ብለው ይወጡና አንትወርፕና አምስተርዳም ይገባሉ። እና እነሱ ከመግባታቸው በፊት እስከዚህም ነበር። እነሱ ከገቡ በኋላ ግን ንግድና ኢንዱስትሪ ተስፋፋ። የአልማዝና የወርቅ ንግድን ያስተዋወቁ እነሱ ናቸው። አምስተርዳም በተለይ የባንክንም ኢንዱስትሪ እንግዲህ በዓለም ላይ መጀመሪያ የጀመረው አምስተርዳም ነው። እነሱ ናቸው። በትምህርትም ደግሞ ብዙ ምሁራን አሏቸው። የግል ሕክምናንም ያስፋፍሉን እነሱ ናቸው። ምን አለፋ ፍላሚሽና ሆላንድ እነሱ ከመጡ ብዙ ተጠቅመናል፣ አድገናል። በአንጻሩ ደግሞ ስፔኖች ደህና ሆነዋል ብሎ አጫወተኝ። እንግዲህ ይሄ ቢጠሉም እንኳን አስተዋጽኦ አበርክቷቸው ቀላል አይደለም ማለት ነው። በአጠቃላይ አይሁዳውያን በጣም የሄዱበት ሀገር እንደነገርኳችሁ ስኬታማ ናቸው። በሚሰሩ ስራ ሁሉ ምርጥ ናቸው። እና በተለይ የ20ኛው ክፍለ ዘመንን አንዳንድ ጸሐፊዎች የአይሁድ ዘመን ይሉታል። ምክንያቱም ትልቅ ስኬት ያስመዘገቡበት ዘመን ነው። በተለይ በትምህርትና በምርምር እንዲሁም ንግድን ጨምሮ በኢኮኖሚ እንቅስቃሴ ትልቅ ሚና ነበራቸው። እና በአጠቃላይ ስናየው አንድ የአሜሪካ ድርጅት ከሰራው ሪሰርች ላይ ያገኘሁትን ነው የምነግራችሁ። የአይሁድ ህዝቦች ያኔ የነበሩትም ቢሆን አሁን ካላቸው የህዝብ ቁጥር አንጻር ሲታይ ከፍተኛ ሀብታም የሆኑና ከፍተኛ ስኬት ያላቸው ህዝቦች አይሁዶች ናቸው። ይህን ስልል እንግዲህ አምጣኑ የሚሰራው ፕሮፖርሽኑ የሚሰራው በምንድን ነው? ለምሳሌ 100,000 አይሁዳን ቢኖሩ 100,000 ናቸው። ከነዚህ መካከል
30% የተዋጣለት ነጋዴ ከሆነ ሌላው ህብረተሰብ ውስጥ እንደዚህ አይነት ፕሮፖርሽን አታዩ። ኦኬ ወደ 20%ቱ ደግሞ ጎበዝ ሐኪም እና ጎበዝ የዩኒቨርሲቲ መምህር ከሆነ ስኬታማ ነው ማለት ነው። በዛ ላይ ድሃ የሚባል ነገር ዜሮ። እንግዲህ በዚህ አንጻር ስንመረመራቸው አይሁዶች በጣም በጣም ስኬተኛ ነበሩ። በዚህ ጥናት መሰረት በአውስትራሊያ አይሁዶች የህዝቡን 3.5 ብቻ ናቸው በቁጥር። ነገር ግን ከዩኒቨርሲቲ ፕሮፌሰሮች 27% አይሁዶች ነበሩ። በጀርመን ደግሞ እስከ 33 ድረስ አይሁዶች ከህዝቡ 0.78 ነበሩ፣ 1% አልሞሉ። ነገር ግን ከጀርመን ዶክተሮች 16% እነሱ ናቸው። ከጥርስ ሐኪሞች 15% እነሱ ናቸው። ከጠበቆች 50% አይሁዶች ነበሩ። ስቶክ ኤክስቼንጁን ግን 80% ነበር የሚቆጣጠሩት። እንግዲህ በዚህ ደረጃ ነበር ቦታ የሚይዙት እና በሚገርም ሁኔታ የነሱ ስኬት በተለይ በትምህርት ለማወቅ ስንፈልግ ይሄው ኢንስቲትዩት የአሜሪካን ኢንስቲትዩት የኖቤል ሽልማትን በተመለከተ ባጠናቀረው ዘገባ ከ1901 እስከ 2020 ባለው ጊዜ በሚገርም ሁኔታ አይሁዶች እና የአይሁድ ዝርያ ያላቸው ሰዎች ከዓለም ህዝብ 1.2% ብቻ ቢሆኑም ከኖቤል ሽልማት ግን 22.4%ን ወስደዋል። ይኸውም በእነዚህ ዓመቶች ውስጥ 960 የኖቤል ሽልማት ሲሰጥ 208ቱን አይሁዶች ናቸው ያገኙት። እንግዲህ በአንድ ወይም በሌላ መንገድ እጅግ ስኬታማ ናቸው። እንዲህ ስኬታማ ለምን ለመሆን በቁ ስንል የተለያዩ ምክንያቶችን እናቀርባለን። ቅድም እንደነገርኳችሁ ራሳቸውን ቢሆን የሚናገሩት ያው እኛ እግዚአብሔር ስለሚወደን በልዩም ስለሚያየን ያገኘነው ነው ይላሉ። በዚህ የሚያምን ሰው ቁጥሩ ቀላል አይደለም። ነገር ግን ከተለያዩ መጣጥፎች እንዳየሁት ከሆነ 4 ምክንያት ነው ለዚህ የሆነው። አንደኛ በአይሁድ ቤተሰብ ውስጥ ከጥንት ጀምሮ ማንበብና መጻፍ እንደ ባህል የተወሰደ ነገር ነው። ጉዳዩን እንደ ዛሬ እንዳታዩት ከጥንት ጀምሮ ማለት ነው። ስለዚህ ከሊትሬቸር ጋር ከመጽሐፍ ጋር ከእውቀት ጋር የተያያዙ ናቸው ስንትና ስንት ሺህ ዓመታት። ይሄ አንዱ ነው። ሁለተኛ በስደት በኖሩባቸው ሀገራት በየሀገሩ ባይተዋር ስለሆኑ መሬት መያዝ አይችሉም። አንድ ሀገር የዛ ሀገር ዜጋ ካልሆነ መሬት አይያዝም። ስለዚህ በንግድ በኢንዱስትሪ በእጅ ሙያና በትምህርት ላይ ነው ክፍት ቦታ አግኝተው መሰማራት የሚችሉት። በዛ ላይ ተራቀቁበት ማለት ነው። ሁለቱን አገናኙት። አንደኛ ከጽሁፍና ከትምህርት ጋር የተገናኙ ናቸው። ሁለተኛ ገበሬ አይሆኑም፣ ምክንያቱም መሬት አይኖራቸውም። ስለዚህ ንግድ ላይ ኢንዱስትሪ ላይ እና ትምህርት ላይ በመሰማራታቸው። ሶስተኛ በገንዘብ አታይ በተለይ ደግሞ በአጠቃላይ በቁጠባ የተካኑ በመሆናቸው ነው ይረዳቸው። ሌላውና አራተኛው ግን የአይሁድ እምነት አራጣን ይፈቅዳል። ኢሮፓ ውስጥ ደግሞ አራጣ ክልክል ነው። የሮማን ካቶሊክ ቸርች ትከለክል ነበር። እነሱ በዚህ መካከል በደንብ በንግድ ለመክበር ችለዋል። በባንክም ቀዳሚ ለመሆን ችለዋል። ለዛሬው ያሰናዳሁላችሁ የአይሁዶች ታሪክ እጅግ በጣም ባጭሩ ይሄ ነው። ያገኘኋቸው ምንጮች እንግዲህ ከኢንሳይክሎፔዲያ ብሪታኒካ፣ ሳይንስ ዳይሬክት ከሚባልና ከአሜሪካን ኢንተርፕራይዝ ኢንስቲትዩት ያገኘሁት፣ ሌላውን ደግሞ ያው ራሴም አብሬያቸው ኖሬ ካየሁት ነው ያቀረብኩላችሁ። በሚቀጥለው ሳምንት ወይም ደግሞ በሚቀጥለው ዝግጅታችን ደግሞ የእኛን አይሁዶች ቤተ እስራኤልን ሁኔታ ለማየት እንሞክራለን። የዛሬው ይሄን ይመስላል። የሚቀጥለው ሳምንት እስከምንገናኝ አህለን ወሰህለን እያልኩ ሰናበታችኋለሁ። አመሰግናለሁ።